በሩጫ ውድድር ማን የሚያሸንፍ ይመስላችኋል? የዓለም ፈጣኑ ሰው ወይስ የዓለም ፈጣኑ ሮቦት? ጀምሩ። እጅግ ዘመናዊ የሆኑ ሮቦቶችን ከምርጥ ሰዎች ጋር እያወዳደርን ነው። እንደ ዓለም ምርጥ አሽከርካሪና የሮቦት ያሉ ፍልሚያዎችን እናያለን። የሰው ልጅ ዘመን ማብቂያው ደርሶ ይሆን? መልሱ ሊያስገርማችሁ ይችላል። ሁሉንም የምንጀምረው ከዓለም ጠንካራው ሰውና ከዚህ ግዙፍ ሮቦት ጋር ነው። ይህ በጣም ትልቅ ነው። ይህ ሮቦት ተራው ሰው ሊሆን ከሚችለው በላይ 50 እጥፍ ጠንካራ ነው። የሰው ልጅ ዕጣ ፈንታ በዚህ አንድ ሰው ጽናት ላይ ነው። ከዚህ ግዙፍ ሮቦት ጋር ፊት ለፊት ይጋጠማል። ይህ ያስፈራል። ውድድሩ ቀላል ነው። ይህ ሮቦት ሳይቀድምህ እነዚህን 3 መኪናዎች መገልበጥና ያንን አውቶቡስ መሳብ አለብህ። ካልሆነ የሰው ልጅ መጥፎ ጅማሬ ላይ ይወድቃል። ማሸነፍ አለብኝ። እኛ ሰዎች አንተን እንፈልጋለን። 3 2 1 ሂድ። አምላኬ ሆይ መኪናውን ገለበጠው። ግን ሮቦቱ እየመጣ ነው። ሮቦቱ የመጀመሪያውን መኪና ገለበጠ። ቶር ሁለተኛው መኪና ላይ ነው። አይዞህ አምላኬ ሆይ። ሮቦቱ እየደረሰበት ነው። ሁለተኛው መኪና ተገልብጧል። ምን እያደረግክ ነው? እየታገለ ነው። ሁሉንም መኪናዎች ገለበጠ። አሁን ከባዱ ክፍል ደረሰ። አውቶቡሱን መጀመሪያ ይስበው ይሆን? ጎተው። ለሰው ልጅ ስትል እየተወዛወዘ ነው። ቶር እየደረሰበት ነው። ሮቦቱ የመጨረሻውን ሊገለብጥ ነው። በጠባብ ውጤት ነው፣ ግን ሮቦቱ ጎማዎቹ ጋር ከደረሰ ጨዋታው ያበቃል። ይህ ሮቦት በመጀመሪያ ሙከራው ይስበዋል። የሰው ልጅን አታሳፍር ቶር፣ ሁላችንም ባንተ እንተማመናለን። ሮቦቱ ከገመዱ ጋር አይታገልም፣ ጎማዎቹን ይዟል። ቶር፣ ይህ የመጨረሻው ሙከራ ሊሆን ይችላል። ያለህን ሁሉ ተጠቀም። አይዞህ። አደረግከው። ለሰዎች ስትል ስላሸነፍክ በሰው ልጆች ሁሉ ስም የወርቅ ሜዳሊያ ተሰጥቷል። አመሰግናለሁ። የሰው ልጅ 1 ሮቦት 0። ማለትም ለጊዜው የሰው ልጅ አልተተካም፣ ግን ሮቦቶች ይበልጡን እንደሆነ ለማወቅ 6 ተጨማሪ ፍልሚያዎች ይቀሩናል። አሁን ደግሞ በምድር ላይ ፈጣኑ ኳስ ወርዋሪ ሮቦት ወዳለበት እንሂድ። አዎ፣ ይህ ያስፈራል። ኒዮ የሰውን እንቅስቃሴ የሚመስል ሮቦት ነው። ወደፊት ደግሞ ራሱን ችሎ መስራት ይችላል። ይህ ሮቦት ከቀድሞ ተጫዋች ኤሪክሰን ጋር ይጋጠማል። እድል የለህም ወዳጄ፣ አሸንፍሃለሁ። ስታደርገው ሳላይ አላምንም። ይህ ሮቦት በሰዓት 150 ማይል ፍጥነት እንደሚወረውር ብነግርህ ታምናለህ? 150? ያ በጣም ፈጣን ነው። ንጽጽር እንዲሆንህ ሰው የጣለው ፈጣኑ ሪከርድ 105 ማይል ብቻ ነው። 150 ለመድረስ ኒዮ የራሱን መተኮሻ አምጥቷል። ይህ እኔ እንደ ሰው የማውቀውን ሁሉ እየቀየረው ነው። ኒዮ ከሚወረውራቸው 10 ኳሶች አንዱን ሆም ረን መምታት ከቻልክ ለሰዎች 2-0 መሪነትን ትሰጣለህ። ለሰው ልጅ ስል አደርገዋለሁ። የሰው ልጅ በአንተ ይተማመናል ኤሪክ። ተጫዋቾች ሆይ ኤሪክ እንዲያሸንፍ ተመኙ። ካልሆነ ወደፊት ፕሮፌሽናል የመሆን ተስፋችሁ በዚህ ማሽን ሊበላሽ ይችላል። ያየኸው ፈጣኑ ኳስ ነበር። አዎ በጣም። ገና 9 ሙከራ ይቀራል። መልካም ዕድል ኒዮ። አምላኬ ሆይ ይህን መምታት አልችልም። ሮቦቱ እየሳቀብህ ነው። ይህን መምታት አልችልም። 7 ሙከራ ይቀራል። ኒዮ እያከበረ ነው። ሮቦቶች ሊያሸንፉ ነው። የፎርትናይት እንቅስቃሴ እያደረገብህ ነው። ኒዮን ጠላሁት። ቆሻሻ ነህ። ያንን እንቅስቃሴ በእኔ ላይ አታድርግ። ንፋሱ ይሰማኛል። ኤሪክ ኳሱን ነክተዋል፣ ግን ለማሸነፍ ሆም ረን ያስፈልግሃል። ማሽኑ ሊሸነፍ ነው። የሰው ልጅ ገና አልተተካም። 4 ኳስ ቀርተዋል። ትችላለህ። ሰዎች እንደሚያምኑ ምን አይሆንም። ውጣ ውጣ። ሰዎችን አልወድም። አደረገው። በሰዓት 150 ማይል ፍጥነት። ይህ ሰው ከታገላቸው ፈጣኑ ኳሶች አንዱ ነው። አሁን ለሰውየው የወርቅ ሜዳሊያውን ስጠው።
አይሆንም፣ አንተ አላሸነፍክም። ይህ በሕይወቴ መጥፎው ቅጽበት ነው። ሮቦቱ ተናዶ እንዲወጣ አደረግከው። ይህ ለሰው ልጅ ሌላ ነጥብ ነው። 2-0። አሁን ደግሞ ሮቦቶች ይመለሱ እንደሆነ እናያለን። ቪዲዮ ከተመቻቹ ሰብስክራይብ እና የደውል ምልክቱን መጫን እንዳይረሳ።